ስለዚህ በዚህ ክፍል ላይ ምንድነው የምናየው? መጽሐፍ ቅዱስ እንደሚናገረው በዚህን ጊዜ እናንተ አስተማሪዎች ልትሆኑ ሲገባችሁ ግን አሁን የመጀመሪያን ትምህርት የክርስቶስ የመጀመሪያን ትምህርት የሚያስተምራችሁ ሰው ያስፈልጋል። የክርስቶስ የመጀመሪያ ትምህርት የሚባሉት እነዚህ አሁን ያነሳናቸው ትምህርቶች ናቸው ማለት ነው። ስለ ንስሐ መግባት፣ ክርስቶስን ስለማመን፣ ስለ ጥምቀት፣ ስለ ሞት ትንሣኤ፣ ስለ ሙታን ምናምን እነዚህ ትምህርቶችን እንደገና መማር ያስፈልጋቸዋል። እናንተ ብቁዎች ሆናችሁ ሳላችሁ ራሱ ለዚህ የተገባችሁ ሰዎች ሆናችሁ ሳላችሁ ማስተማር ስችሉት በዚህ ደረጃ የደረሳችሁ ሰዎች ሆናችሁ ሳላችሁ ራሱ እንደገና የሚያስተምራችሁ ሰው ያስፈልጋችኋል ብሎ ይናገራል። ስለዚህ ይህን በጣም የሚያነሳቸው የዚህ ዋና አንኳር ሀሳብ የሚባለው ምዕራፍ 6 ከቁጥር 1 ላይ ያለው ነው። ስለዚህ ስለ ክርስቶስ የተሰጠው የመጀመሪያውን ትምህርት ትተን ወደ ብስለት እንሂድ ይላል። በጣም አስገራሚ ቃል ነው ማለት ሰው አሁን በእኛ ጊዜ በጣም ችግር እየተፈጠረ ያለው እኛ አሁን ያለ ነው በመጀመሪያው ትምህርት ላይ ነው ያለ ነው ማለት። አብዛኛው ቤተክርስቲያን ውስጥ የሚደረጉ ትምህርቶች፣ ቤተክርስቲያን ውስጥ ያሉት ጋጋታዎች አብዛኛው ያሉት ወደ መጀመሪያ ትምህርት ላይ ነው ማለት። የመጀመሪያውን ትምህርት ትተን ወደ ብስለት እንሂድ የሚለው የዕብራውያን ጸሐፊ አሁን ያለንበት እንደ ልጆች ወተት በመጋት ላይ ነው ያለ ነው ማለት ነው። ወተት ያስፈልገናል እያለን ነው ያለ ነው። ግን እያለ ያለው የዕብራውያን ጸሐፊ እናንተ አሁን በዚህ ሰዓት ወተት አይደለም ያስፈልጋቸው፣ ወተት አይደለም ያስፈልጋል። በዚህን ጊዜ እናንተ የበሰላችሁ ሰዎች መሆናችሁን እናንተ በዚህን ጊዜ በእድሜያችሁ አንጻር ካወቃችሁት፣ ከተማራችሁት፣ ከሰማችሁት ከመለኮታዊ ተካፋዮች ከሆናችሁት አንጻር እናንተ አሁን በዚህ ሰዓት አስተማሪዎች መሆን ነበረባችሁ። ስለዚህ ስጋ መብላት ነበር፣ አጥንት መብላት ነበረባችሁ። ግን ስቲል ነው እናንተ አሁን ወተት እየተመኛችሁ ነው ያላችሁት። ወተት እየተመኛ ያ ማለት እስካሁን ልጅነታችሁ እናንተን አለቀቃችሁም እያለ ነው ማለት ነው። መጀመሪያው የክርስትና መርሆች ወይም ደግሞ አንድ ሰው ወደ ክርስቶስ ከመጣ በኋላ የመጀመሪያውን ትምህርት ያገኘው ክርስቶስን ከተቀበለ በኋላ የመጀመሪያው ፌዝ ብለን እንጠራዋለን፣ ወይም ደግሞ የመጀመሪያ ደረጃ ብለን እንጠራለን። ከዛ በኋላ ግን ሁለተኛ ያለው ምንድነው? ብስለት ነው ማለት ነው። የመጀመሪያው ትምህርቶች ብለን የምንጠራቸው ወይም ደግሞ የመጀመሪያ እውቀት ማግኘት የሚገቡን እውቀቶች ብለን የምንጠራቸው የመጀመሪያ ክርስቶስን ከተቀበልን በኋላ ከተማርን በኋላ ህይወታችን ኤክሰርሳይዝ የምናደርጋቸው ነገሮች ከድነት ጋር ከትንሣኤ ስድስቱንም የክርስቶስ ትምህርቶች ብለን የምንጠራቸው ናቸው ማለት። ግን ከዛ በኋላ ማወቅ የሚገባን ነገር ምንድነው? ብስለት የሚባል ነገር አለ ማለት። ለዛ ራሳችን ማሳደግ፣ ራሳችን ማስለመድ። ያልበሰለ ሰው እንደገና ክርስቶስን ሰቀለ ማለት። ለዛ ነው ሲናገር ምንድነው የሚለው? ከዛ ቀጥሎ ያለውን እኔ አነብላችኋለሁ ከአዲሱ መደበኛ ትርጉም ነው ብያችኋለሁ። አንድ ጊዜ ብርሃን የበራላችሁ ሰዎች ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች የሆኑትን መልካሙን የእግዚአብሔርን ቃል የሚጠጣው የዓለም ኃይል የቀመሱትን በኋላ ግን የካዱት እንደገና ወደ ንስሐ መመለስ አይችሉም። ምክንያቱም እነርሱ በገዛ ፈቃዳቸው የእግዚአብሔርን ልጅ እንደገና ይሰቅሉታል። እንደገና ክርስቶስን ይሰቅሉታል። ምን በማድረጋቸው? አንድ ጊዜ ደርሰናል ብሎ አገልግሎት ተቀብሎ እያስተማሩ እየመሩ እያሉ ግን ደግሞ ያንን የቀመሱትን እውነት፣ ያንን የተማሩትን እውነት በዛ ልክ ካልበሰሉት እንደገና ክርስቶስ እንደሰቀሉ ነው የሚለው። ስቅለት ሁሌም እናከብራለን ማለት ትንሣኤን፣ ስቅለትን ስናከብር ግን ይሄንን አልተረዳ ነው ማለት ነው። መጽሐፍ ቅዱስ ምንድን ነው እያለን ያለ ነው? ትልቁ ነገር የክርስቶስ ስቅለት ሳይሆን የክርስቶስ ትንሣኤ ሳይሆን ከሱ ጀርባ ያለው የኛ እግዚአብሔር ለምንድን ነው ልጁን ያሳልፎ ይሰጣል? ልጁ ደግሞ ለምንድን ነው ራሱን አሳልፎ ይሰጣል? ለምንድን ነው የተሰቀለው?
ከዛ በኋላ ያለው ቀጥሎ ያለው ምዕራፍ እሱን መረዳት ያስፈልጋል ማለት ካልሆነ ተምረ ነው ሰምተ ነው ያንን ግን ወደ ህይወታችን የማናመጣ ከሆነ እንደገና በየቀኑ ክርስቶስን እየሰቀለን እንኖራለን ማለት ነው። መጽሐፍ እንደዛ ነው የዕብራውያን ጸሐፊ ይላል። እናንተ ልጆች በነበራችሁ ጊዜ እንደ ልጆች ታስቡ ነበረ፣ አሁን ግን ልጆች አይደላችሁም፣ በመንፈሳዊ ልጆች አይደላችሁም፣ ብስለት ይጠበቅባችኋል። ለዛ ነው ስለዚህ ስለ ክርስቶስ የተሰጠነውን የመጀመሪያውን ትምህርት ትተን ወደ ብስለት እንሂድ ይላል። ስለ ሞት ማውራት፣ ስለ ሞት ማስተማር፣ ስለ ጥምቀት ማስተማር፣ ስለ እነዚህ ነገሮች የመጀመሪያ ትምህርት ናቸው። ከዛ መሻገር መቻል አለብን ማለት ካላደረግነው ወደ ብስለት አልመጣንም ማለት። ወደ ብስለት ካልመጣ ነው ምንድነው ተምረ ነው ሰምተ ነው መጽሐፍ ቅዱስ አንብበ ነው ወደዛ ብስለት ካልመጣ ነው እሱ ምንድነው ማለት ነው ክርስቶስን እንደገና መስቀል።